ሰላም የኢትዮ ሚድላብ አካዳሚ እንኳን ወደ ቻናሉ በሰላም መጣችሁ። ዛሬ ደግሞ ኢምፕሬሲቭ በሆነ ሐሳብ መጥተናል። እርግጠኛ ነኝ ካሁን በኋላ ከዚህ ቪዲዮ በኋላ ስለ አኒሚያ ያላችሁ ግንዛቤ በጣም ይጨምራል። በዛ ላይ ስለ አኒሚያ ምንም አይነት ጥያቄ ሊኖራችሁ አይችልም ከዚህ ቪዲዮ በኋላ። ይሄ የሚሆነው ምን ሲሆን ነው? ቪዲዮውን እስከ መጨረሻው በጥሞና ስትከታተሉኝ ነው። ወደ ቪዲዮ በዛሬ ቪዲዮአችን ውስጥ ልናየው ያሰብነው ቶፒክ አኒሚያ ወይም አርቢሲ ዲስኦርደር ሲሆን በዚህ ቪዲዮ ውስጥ ብዙ የተካተቱ መረጃዎች አሉ። እነሱን አንድ ባንድ እየፈተሽን እናያቸዋለን። ቪዲዮውን እስከ መጨረሻው እዩት፣ እውቀትን እናዘምናት። በቪዲዮ ውስጥ የተካተቱት ፖይንቶች ምን ምን ናቸው? አንደኛ ኢንትሮዳክሽን ቱ አኒሚያ አኒሚያ እናያለን። ሌላኛው ግሬዲንግ ሲስተም እንዴት ግሬድ ይደረጋል፣ አኒሚያው ሴቬሪቲ ምን ያክል ነው የሚለውን ዲፈረንሺየት ለማድረግ ይጠቅመናል። ሌላኛው ኮምፐንሴሽን ሜካኒዝምስ ኦፍ አወር ቦዲ ሰውነታችን ይሄ ከተከሰተ በኋላ ምን አይነት ሜካኒዝሞችን በመጠቀም ኮምፐንሴት ያደርጋል የሚለውን እናያለን። ሌላኛው ሜትድስ ኦፍ ክላሲፊኬሽን ብዙ አይነት የክላሲፊኬሽን ስኪም ቢኖርም እኛ ዋናዎችን በዚህ በደንብ እናያቸዋለን። ሌላኛው ደግሞ ምንድነው ታይፕስ ኦፍ አኒሚያ ብዙ አይነት ታይፕስ ኦፍ አኒሚያ አሉ። እነሱን አንድ ባንድ አጭርና ግልጽ በሆነ ወይ እናያቸዋለን። ተከተሉ። ኢንትሮዳክሽን ቱ አኒሚያ አስ ኢንትሮዳክሽን እንደ መግቢያ ስናየው እንግዲህ የአኒሚያ ሊትራል ዴፊኒሽኑ የግሪክ ቃል ነው። አኒሚያ የሚለው ቃል የግሪክ ቃል ሲሆን አን ማለት ዊዛውት ነው። አን ማለት ዊዛውት ሲሆን ኢሚያ ማለት ደግሞ ብለድ ማለት ዛት ሚንስ ዊዛውት ብለድ ማለት ነው አኒሚያ ማለት። ነገር ግን አኮርዲንግ ቱ WHO definition አኒሚያ is a decreasing in number of RBC count, hemoglobin and also hematocrit value as compared to their normal reference range respect to their sex and also age respectively. That means according to WHO definition anemia ማለት either RBC count, hemoglobin value or hematocrit value ከኖርማል ሪፈረንስ ሬንጅ የእያንዳንዱ RBC ካውንት ማለት ሄሞግሎቢን ሄማቶክሪት የራሱ ነው ያንዳንዱ ኖርማል ሪፈረንስ ሬንጅ አለው አይደለ? ከዛ ሪፈረንስ ሬንጅ ኖርማል ሪፈረንስ ሬንጁ በታች ከተገኘ this condition is known as anemia ብሎ WHO ይሄንን ያማረና ጽድት ያለ ዴፊኒሽን ሰጥቶናል ማለት ነው። ዌል እዚህ ጋር ደግሞ ምን ለማሳየት ፈልጌያለሁ መሰለሽ? RBC ማስ ኤንድ ቮሊዩም ፕላዝማ ቮሊዩም ያላቸው ሪሌሽን ማለት በትሩ አኒሚያ እና በሲዶ ኦር ፎልስ አኒሚያ መካከል ያለው ልዩነት ለመግለጽ ነው ያሰብኩት። እንግዲህ ትሩ አኒሚያ እንዳልኳችሁ የሚከሰተው RBC አይዘር RBC ማስ ሲቀንስ ነው። በቃ RBC ማስ ሲቀንስ ትሩ አኒሚያ ይከሰታል። RBC ማሱ ቀነሰ ማለት አይዘር ሄማቶክሪፕትም ይቀንሳል፣ ሄሞግሎቢንም ይቀንሳል። this is true anemia። በዚህ ጊዜ ፕላዝማ ቮሊዩሙ ምንድነው? it is ኖርማል ነው። ፕላዝማ ቮሊዩም ኖርማል ነው፣ ግን RBC ማሱ ከቀነሰ this is true anemia። ነገር ግን በሲዶ አኒሚያ ወይ በፎልስ አኒሚያ ጊዜ RBC ኖርማል ነው። RBC ነምበሩ ኖርማል ነው። ምንድነው ችግሩ? ፕላዝማ ቮሊዩሙ ስለጨመረ ነው ይሄ አኒሚያ የተከሰተው። RBC ቫልዩ ኖርማል ነው፣ ነገር ግን ፕላዝማ ቮሊዩሙ ስለጨመረ ይሄ አኒሚያ ተከሰተ። ምን መሰላችሁ? በዚህ ጊዜ ሄሞግሎቢንም ይቀንሳል፣ ሄማቶክሪፕትም ይቀንሳል። እንዴት መሰላችሁ? አሁን ሄማቶክሪፕትን ስናየው ሄማቶክሪፕት ማለት አጠቃላይ ከሆል ብለድ ውስጥ ፓክድ ሴል ምን ያክል ነው የሚል ነው አይደለ? ፓክድ ሴሉ ምን ያክል ነው አይደለ የሚል ዴፊኒሽኑ። ሄማቶክሪፕት ማለት ዴፊኒሽኑ እንደዛ ነው አይደለ? ፓክድ የሆነ ሴል ምን ያክል ነው ሄማቶክሪፕት ማለት ፓክድ የሆነ ሴል ምን ያክል ነው። ስለዚህ እንደዛ ስለሆነ ምን ይሆናል? ምን ይሆናል? አሁን እዚህ ጋር እንግዲህ በሲዶ አኒሚያ እንግዲህ አርቢሲው ኖርማል ነው።
አልጨመረም። ስለዚህ አርቢሲ ኦቨር አርቢሲ ፕላስ ፕላዝማ አይደለ እንትን ሄማቶክሪት ዛት አርቢሲው በላይም ዲኖሚኔተርም ኖሚኔተርም ኖርማል ግን ፕላዝማ ቮሊዩሙ ጨምሯል። ፕላዝማ ቮሊዩሙ ስለጨመረ ዛት ሚንስ የሄማቶክሪት ቫልዩያችን ይቀንሳል፣ በዛውም ይወርዳል ማለት ነው። ዚስ ይሄ ምን ይባላል? ሲዶ አኒሚያ ይባላል። አርቢሲው ኖርማል ሆኖ ነገር ግን አኒሚያ ነው። ምክንያቱም ያሉት አርቢሲዎች ምን ይሆናል ማለት ዳሊትድ ሆኗል በፕላዝማ ማለት ነው። ዳሊትድ በፍሉዱ ዳሊትድ ስለሆኑ ይሄ ምን አይነት አኒሚያ ይባላል? ዳሊሽናል ወይም ሲዶ ወይም ፎልስ አኒሚያ ብለን እንከፍለዋለን። ይሄ በስፋት በፕሬግናንት በሆኑ ሰዎች ይሄ አይቪ ፍሉድ ኦቨርሎድ የወሰዱ ሰዎች እነዚህ አሁን አኒሚክ ፎልስ አኒሚክ ነው የሚሆኑት። ለምን? አርቢሲያቸው ኖርማል ነው ግን ያለው አርቢሲ ዳሊትድ ስለሆኑ ማለት ነው። ዛት ሚንስ ይሄንን ይመስላል ማለት በፎልስ አኒሚያ እና በትሩ አኒሚያ ያለው ልዩነት ይሄንን ይመስላል ማለት ነው። ሌላኛው ፖይንታችን ሴቨሪቲ ኦፍ ግሬድ። እንግዲህ ይሄ ለምን ይጠቅመናል መሰላችሁ? ግሬዲንግ አኒሚያ ሴቨሪቲ ለምን ይጠቅመናል? አይዘር ይሄ ፔሸንት ክሪቲካል ነው ወይስ አይደለም። ዛት ሚንስ ክሪቲካል ከሆነ ዌል የሚካሄዱት ሌሎች ማኔጅመንቱ እናካሄዳለን። አንክሪቲካል ከሆነ በቃ ዌል የተወሰነ ማኔጅመንት ከሆነ ዌል ተብሎ እንደዚህ አይነት ዲሲሽን ላይ ለመድረስ አኒሚያውን ምን ማድረግ ያስፈልግ? ግሬድ ማድረግ ያስፈልገናል ማለት ነው። ስለዚህ አኮርዲንግ ቱ ደብሊውኤችኦ ስታንዳርድስ አኒሚያ በሶስት ወይ ምን አድርገናቸዋል? ግሬድ አድርገናቸዋል ማለት ነው። አንደኛው ሚልድ አኒሚያ ወይም ደግሞ ዋርም ዞን የምንለው፣ ሌላኛው ሞዴሬት አኒሚያ ወይም ደግሞ ሲምፕቶማቲክ አኒሚያ ይባላል። ሌላኛው ዘ ሴቨር ኦር ዳንጀረስ ዞን የምንለው ብለን በሶስት እንከፍላቸዋለን ማለት ነው። ሚልድ አኒሚያ የምንለው ይሄ ጀስት ከ11 እስከ 12 ነጥብ ከ11 እስከ 12.9 ባሉት የሄሞግሎቢን ሌብል ውስጥ ያሉ ሰዎች ናቸው እነዚህ ሚልድ አኒሚያ ናቸው። በዚህም ጊዜ ሰውየው ኢትስ አሲምፕቶማቲክ ቶታሊ አሲምፕቶማቲክ ምንም አይነት ሳይን አይነት ሲምፕተም አያካሄድም። ለምን? ምክንያቱም ሰውነቱን ፉሊ ምን አደረገ? ኮምፓሴት እያደረገ ነው። ስለዚህ በዚህ ምክንያት ምንም አይነት የአኒሚያ ወይም የደም ማነስ ምልክቶችን አያሳየንም። ስለዚህ ይሄ ሰው ኢትስ ሊትራሊ ኖርማል ነው ማለት እንችላለን። ቼክአፕ ብቻ ነው የሚያስፈልገው፣ ያን ያክል እንትን አቴንሽን ካንሰር የሚያስፈልገው ኬዝ አይደለም ማለት ነው። እዚህ ይሄ ሚልድ አኒሚያ ይባላል። ሌላኛው ሞዴሬት አኒሚያ የምንለው ደግሞ ይሄ ሲምፕቶማቲክ የሆነ ኬዝ ነው። ከ8 እስከ 10.9 ባሉት የሄሞግሎቢን ሌብል ውስጥ ያለ ኬዝ ኢትስ ሞዴሬት አኒሚያ ነው። ሲምፕቶማቲክ ነው። በቃ አኒሚያ ወይም የደም ማነስ ምልክቶችን በሙሉ ያሳያል። ለምሳሌ ሾርትነስ ኦፍ ብሪዝ ሊያካሄድ ይችላል። ሰውየው የተወሰነ እንደተራዘመ ድካም የአተነፋፈስ ችግር ሊከሰት ይችላል። ሌላኛው ሃርት ሬዚንግ ወይም ደግሞ ፓልፒቴሽን፣ ምክንያቱም ሃርቱ ፋስትሊ ተምፕ እያደረገች ስለሆነ ይሄ ሃርት ሬዚንግ ሊያከስተው ይችላል። ሌላኛው ሾርትነስ ዊክነስ ሊያጋጥመው ይችላል። ድክም ሊያጋጥመው። ስለዚህ ይሄ አይነት ኬዝ ሞዴሬት አኒሚያ ይባላል ማለት ነው። ሌላኛው ደግሞ ዳንጀረስ ዞን የምንለው ሴቨር አኒሚያ፣ ይሄ ደግሞ ከ8 በታች የሆነ ሄሞግሎቢን ካለ ይሄ በቃ ሊትራሊ ክሪቲካል የሆነ ኬዝ ነው። እዛ ትራንስፊውዥን ያስካሄዳል። ምክንያቱም ሃይ ሪስክ ፎር ሃርት ፊለር፣ ለሃርት ፊለር ከፍተኛ የሆነ ሃይሊ ሪስክድ ስለሆነ ትራንስፊውዥን ሊያስካሄዶች ሌሎች ምን ያገጥ ማኔጅመንት ሊያስፈልገው ይችላል ማለት ነው። ይሄ ኬዝ ሴቨር አኒሚያ ላይ ያለ ሰው። ስለዚህ ሴቨሪቲውን በዚህ ወይ ግሬድ እናደርጋለን። ሚልድ አኒሚያ፣ ሞዴሬት አኒሚያ፣ ሴቨር አኒሚያ ብለን በሶስት ክላሲፋይ እናደርገዋለን ማለት ነው። ሌላኛው ኮምፐንሴሽን ሜካኒዝምስ እዚህ ጋር እንግዲህ when the body detects a drop in hemoglobin it doesn't just give up it initiates emergency በቃ ሰውነታችን ሄሞግሎቢን ወረደ ብሎ አይ እንግዲህ እዚህ በላይ ምንም ማድረግ አልችልም ብሎ ዝም አይልም። የራሱን ኤመርጀንሲ ፕሮቶኮል ምን ያደርጋል? ጀነሬት ያደርጋል። ዛት ሚንስ ኦክሲጅን የሚያስፈልገው ኤሪያ ማን ነው ብሎ የራሱን ኤመርጀንሲ ፕሮቶኮል ምን ያደርጋል? ዲሳይድ ያደርጋል። this process is known as physiological compensation ይባላል። ስለዚህ የተለያዩ ፊዚዮሎጂካል ቼንጆችን በማካሄድ ኦክሲጅን የሚያስፈልገው ፓርት ማን ነው
ብሎ የራሱን ፕሮቶኮል ዲሳይድ የምናደርግበት መካኒዝም ፊዚዮሎጂካል ኮምፐንሴሽን ይባላል ማለት ነው። ይሄ 3 አይነት መካኒዝሞች አሉ። ይሄ ኮምፐንሴሽን በ3 መካኒዝሞች ይካሄዳል። ካርዲያክ ሪስፖንስ፣ ሄማቶሎጂካል ሪስፖንስ ኤንድ ኦልሶ ኬሚካል ሪስፖንስ ብለን በ3 ወይ ኮምፐንሴሽኑን ያካሄዳል ማለት ነው። ሰውነታችን ማለት በቃ አንዴ ተጠቅቻለሁ እንግዲህ እዚህ በላይ ምንም ማድረግ አልችልም ብሎ የራሱን ዲሲሽን አይደርስም። እንግዲህ እዚህ በላይ እንግዲህ ምንም አይነት የቅብጠት ህይወት የለም ወደ ስራ ብሎ የተለያዩ ቼንጆችን በማካሄድ ምን ያደርጋል? ስራዎችን ይጀምራል ማለት። ካርዲያክ ሪስፖንስ ምን ይካሄድበታል? ካርዲያክ ሪስፖንስ ኢዝ ዘ ኢሚዲየት ሪስፖንስ። በቃ አንድ ሰው በቃ ሄሞግሎቢን ድሮፕድ ካደረገ የመጀመሪያው ሪስፖንስ የሚካሄደው ካርዲያክ ሪስፖንስ ነው። ሀርት ነው ስራዋን ቶሎ የሚነግራት። እዚህ ጋር በጣም ከፍተኛ የሆነ የኦክሲጅን እጥረት እየተከሰተ ነው፣ ስለዚህ ስራሽን ቀይር ትባላለች። ሄሞግሎቢን ማለት ሀርት በዚህን ጊዜ የእሷ ምት ቢቲንግ በተለያዩ ወይ ይጨምራል። አይዘር ካርዲያክ ኦፕቱቷን በመጨመር ዛት ሚንስ አይዘር ዋት ሬቱን ኢንክሪዝ በማድረግ ወይም ስቶክ ቮሊዩምን በመጨመር ካርዲያክ አውትፑት ይጨምራል። ሌላኛው ሸቲንግ መካኒዝም በመጠቀም ኮምፐንሴት ያደርጋል። ሌላኛው ዲክሪዚንግ ብለድ ቪስኮሲቲውን በመቀነስ ቶሎ አርቢሲዎች ራን አድርገው ወደ አስፈላጊዎች ኤሪያ በመሄድ ኦክሲጅን ደሊቨር እንዲያደርጉ ያደርጋል ማለት ነው። እናያቸዋለን። አሁን ሸቲንግ መካኒዝም እንዴት ይካሄዳል? እንዴት መስላችሁ? አሁን እዚህ ጋር አንድ ሀሳብ እስኪ ልጠይቃችሁ። ይሄ አኒሚክ የሆነ ሰው ፔል ይሆናል። ቆዳው እዚህ አይኑ አካባቢ ፔል ይሆናል። ለምን ይመስላችኋል? እስቲ ኮሜንት ላይ ዱብ አድርጓል። ለምን ይመስላችኋል? ሀሳቡ ካላችሁ ለአንድ ሰከንድ ልስጣችሁ። ለምን መሰላችሁ? ይሄ ሸቲንግ መካኒዝሙ ኦክሲጅን ደሊቨር የሚያደርገው መጀመሪያ ኦክሲጅን ለሚያስፈልገው የትኛው ያለ ኦክሲጅን ሰርቫይቭ ማድረግ የሚችለው ኦርጋን የትኛው ነው የሚለውን መጀመሪያ ያወጣል። ዛት ሚንስ እነዚህ ነን ኢሴንሻል ኤሪያ የሚባሉት ስኪን፣ እነዚህ ኪድኒ፣ እነዚህ ያን ያክል በኦክሲጅን ዲፊሸንሲ ምን አይሉ ያን ያክል ኢፌክት አይኖራቸውም። ስለዚህ መጀመሪያ ኦክሲጅን ለሚያስፈልጋቸው ነው ኦክሲጅኑ የሚሄደው። በዚህን ጊዜ ወደዛ የሚሄዱት ደም ስሮች በሙሉ ኮንስትሪክትድ ይደረጋል። ወደ ኪድኒ ኤንድ ኦልሶ ነን ኢሴንሻል ኤሪያ የሚባለው ወደ ኪድኒ ኤንድ ኦልሶ ቆዳችን አካባቢ የሚሄዱ ደም ስሮች ኮንስትሪክትድ ይሆኑና ወደዛ ምንም አይነት የኦክሲጅን ትራንስፖርት እንዳይኖር ያደርጋል። ስለዚህ ያሉት ኦክሲጅኖች ወደ ሌላ አቅጣጫው ወደ ብሬን ወደ ሀርት ምን ያደርጋል? ሽፍት አድርገው ይሄዳሉ ማለት ነው። በዚህን ጊዜ ቆዳችን አካባቢ ፔል ይሆናል። ቢኮዝ አንደኛ አርቢሲ ከለር የሚሰጠው እሱን ባለማግኘቱ በዚህ ምክንያት ምን ጋር ፔል ይሆናል ከለር ቆዳችን። ዛት ሚንስ the sign of anemia becomes pale due to what? shunting mechanism። ሌላኛው decreasing blood viscosity ያሉት አርቢሲዎች እየተንቀራፈፈ በቪስኮሲቲ ምክንያት እየተንቀራፈፈ ስራውን እንዳይሰራ ይታገዳል። ነገር ግን ቪስኮሲቲውን ከቀነስክለት ቶሎ ራን ሮጥ ካለ በቃ ቶሎ ኦክሲጅን ለሚያስፈልገው ኤሪያ ምን ያደርጋል? እየሰጠ ስራውን በደንብ በአግባቡ ይሰራል ማለት። ስለዚህ ካርዲያክ ሪስፖንስ ዘ ኢሚዲየት ሪስፖንስ ይሄንን ይመስላል ማለት። ሌላኛው ደግሞ ምንድነው? ኬሚካል ሪስፖንስ እዚህ ጋር በደንብ እዩ። ይሄ አት ሞለኪውላር ሌቭል ነው የሚካሄደው። ይሄ ምን መሰላችሁ? አርቢሲ በራሱ መካኒዝም የሚሰራው ስራ ነው። ምክንያቱም ያለችው ኦክሲጅን ኤፊሽንትሊ እንድንጠቀም ሰውነታችን እነዛ ቫይታል ኦርጋኖች ኤፊሽንትሊ እንድንጠቀም የሚደረግበት መካኒዝም ነው። ሄሞግሎቢን በጣም ሲበዛ ስግብግብ ነው። ይህ ስግብግብነቱ አንዱ ወይ ቢጠቅመን አንዱ ወይ ደግሞ ጉዳቱ ነው። ለንግ ለኦክሲጅን ያለው ስግብግብ ኢትዝ ጥሩ ነው። አፊኒቱ ሃይ ነው። ኢትዝ ጥሩ ነው። ቶሎ ፒክ እያደረገን ነገር ግን ቲሹ ላይ ወስዶ አሁንም ፍቅር ነው የሚጫወት። አንቺ ብትሄጂን ያመኛል ምናምን በይሄ ዝም ብሎ ፕሬሽ ፍቅር አላት። እንደዚህ አይነት መካኒዝም ነው የሚካሄዱት። ቲሹ ላይ ሄዶ ስራውን እንዳይሰራ ኦክሲጅን ሄዶ ስራውን እንዳይሰራ ሄሞግሎቢን ከኦክሲጅን ጋር ፍቅር ይጫወትላል። ይሄ ደግሞ ኦክሲጅኑ ኢፌክቲቭሊ ስራውን ሳይሰራ ይኖራል ማለት ነው። ስለዚህ በዚህ ምክንያት ሌላ ኮምፕሊኬሽን ሊከሰት ነው። ሶ አርቢሲ ምን ይፈጥራል? ሌላ ከኋላ ሄሞግሎቢን ከኋላ እንደ ውሽማ ነካ የሚያደርግ ያስፈልጋል። ዛት ሚንስ 2.3 ዳይፎስፎግላይሴሬት የሚባል
ሞለኪውል ፕሮዲስ ያደርጋል ሄሞግሎቢን እንትን አርቢሲ። ከዛ በኋላ ይሄንን ሪሌይዝ ሲያደርገው ሄሞግሎቢን ትንሽ ፍቅር ነገር የአይነ ፍቅር ክራሽ ነገር ለዚህ ያለው ለዚህ ለ2.3 ባይፎስፎግላይሰሬት ክራሽ ነገር አለ። ዛት ሚንስ ኦክሲጅን ሲያገኘው ሄሞግሎቢን ኦክሲጅን ብሎ ኤክስ ያደርገዋል። እዛ ከዚህ ጋራ ቤንድ አዲስ ፍቅር ይጀምራል። ኦክሲጅን ያኔ ያው እንግዲህ ታውቃለህ ከብሬክአፕ በኋላ አንድ ሰው ጂም እንዴት ወንድ ልጅ ጂም ስፖርት ምናምን ይሰራል። ልክ እንደዛ ኦክሲጅንም ያኔ በንዴት ምን ታደርጋለች? ስራዋን ትሰራለች በደንብ እንደዚህ። በዚህ ምክንያት እኔን አልፈለገኝም ምናምን ሄሞግሎቢን አልፈለገኝም ብሎ ስራዋን በደንብ ይሰራል። ስለዚህ that means for efficiently work of oxygen RBC 2.3 ባይፎስፎግላይሰሬትን ፕሮዲስ በማድረግ ሄሞግሎቢን ለኦክሲጅን ያለውን አፊኒቲ ቀንሶ ከዚህ ጋር ቤንድ በማድረግ ኦክሲጅን የራሱን ስራ ኢፌክቲቭሊ እንዲሰራ ይጠቅማል ማለት ነው። ዛት ሚንስ ኬሚካል ሪስፖንስ በዚህ ወይ ነው ማለት ነው እንድትረዱት የምፈልገው። ሌላኛው ሄማቶሎጂካል ሪስፖንስ ነው። ይሄ ደግሞ የሚሆነው ሄማቶሎጂካል ሪስፖንስ ደግሞ እስከ መቼ አንድ ጊዜ ከኦክሲጅን ጋር ሄሞግሎቢን ከኦክሲጅን ጋር እያጣለ አንድ ጊዜ ሀርትን ይሄን ያክል እያለፈው እኖራለሁ እስከ መቼ? ዛት ሚንስ ችግሩን ምን ማድረግ አለብኝ? ፊክስ ማድረግ አለብኝ ብሎ ምን ያስባል ማለት ነው ሰውነታችን። ስለዚህ ይሄ እንዴት ተከሰተ የሚለውን ያስባል። ዛት ሚንስ ወደ አሁን ቅድም ነን ኢሴንሻል ኤሪያ ወደ ሸንቲንግ መካኒዝም ሲሄድ ወደ ኪድኒ ምንም አይነት አይሄድም፣ ኦክሲጅን አይሄድም። ዛት ሚንስ ቲሹ ሃይፖክሲያ ይከሰታል። ቲሹ ሃይፖክሲያ ሲከሰት ኪድኒ ላይ ቲሹ ሃይፖክሲያ ሲከሰት ምን ይካሄዳል? ኤርትሮፖይትን ስቲሙሌሽን ይካሄዳል። ኤርትሮፖይትን ስቲሙሌሽን ይሄ ሆርሞን ምንድን ነው የሚያደርገው? ኢዶ ቦን ማሮ ላይ የአርቢሲ ፕሮዳክሽን በጥፍ ይጨምራል። በዚህን ጊዜ ምን ይካሄዳል? አርቢሲ በዚህን ጊዜ ቦን ማሮ ከ7 እስከ 8 እጥፍ ፕሮዳክሽኑን ይጨምረዋል ማለት ነው። ዛት ሚንስ አክሰለሬትድ ቦን ማሮ ኤርትሮፖይሲስ ይፈጠራል ማለት ነው። ወይም ስትረስ ቦን ማሮ ኤርትሮፖይሲስ ይከሰታል ማለት ነው በዚህን ጊዜ ቦን ማሮ። ዛት ሚንስ በዛን ጊዜ ብዙ አይነት ችግሮች ሀፕን ሊሆን ይችላል ማለት ይሄ በኖርማል በሄልዚ ፐርሰን የማይከሰቱ በዚህኛው ብዙ የሚከሰቱ ነገሮች ይከሰታሉ። እሱን እናያለን። ማሮ ሃይፐርፕላዥያ ይከሰታል። እዚህ ጋር እናያለን። ሳይንስ ኦፍ አክሰለሬትድ ቦን ማሮ ኤርትሮፖይሲስ ማለት አክሰለሬትድ ቦን ማሮ ኤርትሮፖይሲስ ወይም ደግሞ ስትረስ ኤርትሮፖይሲስ መከሰቱን ምን ሳይኖች ይከሰታሉ፣ ምን ምልክቶች ይከሰታሉ። ብዙ ነገር ነው የሚከሰት። አንደኛው the marrow becomes hypercellular in health patient ማሮ 50% ሲል 50% እንትን ነበር ፋት ነበር። ነገር ግን በዚህ ጊዜ ፋቱ በሴሉ ዶሚኔት እየተደረገ ሃይፐር ሴሉላር ይከሰታል ማለት ነው። ዲቱ ማርክ ኢንክሪዝ ፕሪከርሰሮች ስለሚጨምር ምን ይከሰታል? እንትኑ ፋቱ በሴሎች ዶሚኔት እየተደረገ ሃይፐር ሴሉላር ይከሰታል። ኤንድ ኦልሶ ማይሎር ቱ ኤርትሮይድ ሬሽዮ ፌል ያደርጋል። ማይሎር ቱ ኤርትሮይድ ሬሽዮ ኦልዌይስ 4 ማይሎይድ ፕሪከርሰር ለአንድ ኤርትሮይድ ፕሪከርሰር ነው አይደለም ምናውቀው ይሄ ነገር ግን በዚህን ጊዜ ይቀንሳል። ምክንያቱም አብዛኛዎች ኤርትሮይድ ፕሪከርሰሮች ናቸው ፕሮዲስ እየተደረጉ ወደ ኤርትሮሳይት የሚቀየሩ ማለት። ሌላኛው ኒኩሌትድ አርቢሲዎች ምን ይፈጠራሉ? ወደ ሰርኩሌሽን ወደ ጀነራል ሰርኩሌሽን ሪሊዝ ይደረጋሉ። ኒኩሌትድ አርቢሲ ወደ ጀነራል ሰርኩሌሽን ሪሊዝ ይደረጋል። ምክንያቱም በዚህን ጊዜ ፉሊ ማቹርድ አይሆኑም። ሴሎቹ ፉሊ ማቹርድ ስለማይሆኑ ምን ይደረጋሉ? ሪሊዝ ይደረጋል ወደ ሰርኩሌሽን። በዚህን ጊዜ ሪት ካውንት ይጨምራል። ብዙ ፖሊክሮማዥያ ይከሰታል። ፖሊክሮማዥያ ማለት ፐሪፈራል ስሚር ስንሰራ ብዙ ፐሪፈራል ስሚር ስንሰራ እንግዲህ አርቢሲ ኖርማል የሄሞግሎቢን ከለር ነው አይደል የሚይዘው ፒንክ ከለር ነው። ነገር ግን በዚህ ጊዜ ይሄ ሪቲኩሎሳይቶች በጣም ስለሚኖሩ ኒኩሌትድ አርቢሲዎች በጣም ስለሚኖሩ ምን ይከሰታል መሰላችሁ? በውስጡ እነዚህ ሴሎች ደግሞ ፉሊ ማቹር አልሆኑም። ፉሊ ማቹር ስላልሆኑ በውስጣቸው የራይቦዞም ኤንድ ኦልሶ አርኤንኤ ቅንጣቶች ይኖራሉ። በዚህን ጊዜ ብሉ ከለሬሽን ይሄ ባዞፊሊክ ስቴኒንግ ይይዛሉ። ዛት ሚንስ አንድ ፐሪፈራል ስሚር ላይ በማይክ ስናያቸው አይዘር አንድ አርቢሲ ላይ ይሄ
ብሉሪሽም ልናይ እንችላለን። ኤንዶርስ ምን አሲዶፊሊክም ልናይ እንችላለን። በዚህ ጊዜ ምን ይከሰታል? ፖሊክሮማዣ በአንድ ስሜር ላይ የተለያዩ ከለሮችን ዲቴክት ልናደርግ እንችላለን ማለት ነው። ዲስ ኢዝ ሳይንስ ኦፍ ቦን ማሮ አክሰለሬሽን ኤርትሮፖይሲስ ይባላል ማለት ነው። ሌላኛው ሜትድስ ኦፍ ክላሲፊኬሽን የሚለውን ነው። እስቲ ለአንድ ሰከንድ ትንሽ ፈታ እንበል። ኦኬ አሁን ሌላኛው እንትናችን ርዕሳችን ደግሞ ምንድነው? ሜትሪክስ ኦፍ ክላሲፊኬሽን የሚሉትን ነገሮች እናያለን። እንግዲህ አኒሚያ የተለያዩ ክላሲፊኬሽን በተለያዩ ክላሲፊኬሽን ኤግዚስት የሆኑ አሉ። በጣም ብዙ አይነት ክላሲፊኬሽኖች አሉ። ነገር ግን እኛ እዚህ ሬስትሪክት አድርገን በሁለት ወይ ክላሲፋይ እናደርጋለን። ሞርፎሎጂካል ክላሲፊኬሽን ኤንድ ኦልሶ ፓቶፊዚዮሎጂካል ወይም ዘ ኮዝ ብለን በሁለት ወይ እንከፍላቸዋለን ማለት ነው። ሜትሪክስ ኦፍ ክላሲፊኬሽን በዚህ እናያለን። እዚህ ጋር ሞርፎሎጂካል ክላሲፋይ ስንል ምን ማለታችን ነው? ስለዚህ አኒሚያ ኢዝ ዲቫይድድ ኢንቱ 3 ሜን ግሩፕስ ሜንሊ ቤዝድ ኦን ዜር አርቢሲ ሞርፎሎጂ። የአርቢሲ ሞርፎሎጂን ተጠቅመን አኒሚያን በሶስት ወይ እንከፍላቸዋለን። ዚስ ኢዝ ይሄ ምን ይባላል? ሞርፎሎጂካል መካኒዝም ይባላል። ዛት ሚንስ ምን እንላቸዋለን? አርቢሲ ሞርፎሎጂ ስንል ሞስትሊ አርቢሲ ኢንዱስ ተጠቅመን ዛት ሚንስ ኤምሲቪ፣ ኤምሲኤች እነዚህን አርቢሲ ኢንዱስቶችን ተጠቅመን አኒሚያን በሶስት ወይ እንከፍለዋለን ማለት ማን ኖርሞሳይቲክ ኖርሞክሮሚክ አኒሚያ፣ ኦኬ፣ ማይክሮሳይቲክ ሃይፖክሮሚክ አኒሚያ ኤንድ ኦልሶ ማይክሮሳይቲክ ኖርሞክሮሚክ አኒሚያ ብለን አኒሚያን በሶስት ወይ ሞርፎሎጂካሊ ክላሲፋይ እናደርጋለን። ሌላኛው ደግሞ ፓቶፊዚዮሎጂካል ወይም ቤዝድ ኦን ዜር ኮዝስ ኦር መካኒዝምስ አኒሚያን በሶስት ወይ እንከፍላቸዋለን። ምን ብለን? አንደኛ ኢምፔርድ ኤርትሮሳይት ፎርሜሽን ብለን፣ ሁለተኛ ብለድ ሉዝ ኢንክሪዝ ብለድ ሉዝ አይዘር ክሮኒክ ሊሆን ይችላል አይዘር አኪዩት ብለድ ሉዝ ሊሆን ይችላል ብለን እንከፍላቸዋለን። ሌላኛው ኢንክሪዝ ሬድ ብለድ ሴል ዲስትራክሽን ወይም ሄሞላይስ ብለን በሶስት ወይ ፓቶፊዚዮሎጂካል ኮዝስ ቤዝድ ኦን ዜሮ ኮዝ በሶስት አይነት እንከፍላለን። እንግዲህ ኢምፔርድ ኤርትሮሳይት ፎርሜሽን ማለት አይዘር ኢንአዲኩዌት ፎርሜሽን ሊሆን ይችላል። እዚህ ጋር ደግሞ ብለድ ሉዝ ሲሆን አይዘር ብሊዲንግ ሊሆን ይችላል። የተለያዩ ሌላኛው እዚህ ጋር ዲስትራክሽን ኦፍ አርቢሲ ስንል ደግሞ ሄሞላይዝም ሊሆን ይችላል። በዚህ ወይ ቤዝድ ኦን ዚስ መካኒዝምስ በሶስት ፓቶፊዚዮሎጂካሊ በሶስት ከፍለናቸው ማለት ማን ኢምፔርድ ኤርትሮሳይት ኢንክሪዝድ። ስለዚህ ቤዝድ ኦን ፊዚዮሎጂካል መካኒዝም ቤዝድ ኦን ፊዚዮሎጂካል ኦር ኮዝስ በዚህ በሶስት ወይ እንከፍላቸዋለን ማለት ነው። ስለዚህ እዚህ ጋር ቤዝድ ኦን ሞርፎሎጂካል ያሉትን እንያቸው። እንግዲህ ምን እንደሆኑ ቤዝድ ኦን ሞርፎሎጂካል ያሉት ነገሮች ምን እንደሆኑ እንያቸው። እሺ፣ አንደኛ ማይክሮሳይቲክ ሃይፖክሮሚክ አኒሚያ ይባላል። ዚስ አኒሚያ ኢዝ ማለት ምን ማለት ነው? ማይክሮሳይቲክ ሃይፖክሮሚክ አኒሚያ ማለት ምን ማለት እንግዲህ ቤዝድ ኦን ምን ኤምሲኤች ቫልዩ ኤምሲቪ ቫልዩ እነዚህ እዚህ ጋር በደንብ እንዴት ይዙልኝ የምፈልግ ምን መሰላችሁ? ይሄንን ለመረዳት ትንሽ ይሄ በትለኛል ስለ አርቢሲ ኢንዱስድ የተወሰነ እንትን እውቀት ክሉ ይኖራችኋል ብዬ ተስፋ አድርጋለሁ። አርቢሲ ኢንዱስድ ምንላቸው እነዚህ ኤምሲቪ ሚን ኮርፐስኩላር ሴል ምንለው፣ ኤምሲኤች፣ ኤምሲኤችሲ፣ ሄማቶክሪፕት፣ ፓክድ ሴል ኦር ፓክድ ሴል የሚባሉት እነዚህ አርቢሲ ኢንዱስድ ትንሽ አንደርስታንዲንግ ሊኖራችሁ ይገባል። ምክንያቱም እነዚህን ክላሲፋይ የምናደርገው ቤዝድ ኦን በነዛ እንግዲህ ኤምሲቪ ማለት ምን ማለታችን? ኤምሲቪ ማለት ምን ማለት ነው? አጠቃላይ ከአለው አርቢሲ ውስጥ እያንዳንዱ አርቢሲ ምን ያክል አቨሬጅሊ ሳይዙ ምን ያክል ነው ነው ኤምሲቪ የምንለው። እያንዳንዱ አርቢሲ ኢች ኢንዲቪዥዋል አርቢሲ አቨሬጅሊ ሳይዙ ምን ያክል ነው በፊንቶ ሊትር ሞስትሊ ከ80 እስከ 100 ነው ኖርማል ሳይዙ ማለት ነው። ከ80 እስከ 100 አንድ አርቢሲ አቨሬጅሊ ሳይዙ ከ80 እስከ 100 እንግዲህ አቨሬጅ ላይ እንግዲህ አይ 80 ነው ወይ 90 ነው አይደል፣ አቨሬጅሊ ነው። ገብቷችኋል? አንዱ ከፍ አንዱ ዝቅ ሊል ይችላል። ስለዚህ ኤምሲቪ የምንለው
አጠቃላይ ካሉት አርቢሲዎች ፓክድ ከሆኑት አርቢሲዎች እንግዲህ ከሆል ብለድ ውስጥ ፓክድ የሆነ አርቢሲ አለ ዛት ሚንስ ሄማቶክሪት። ከዛ ፓክድ ከሆኑ አርቢሲዎች እያንዳንዳቸው አርቢሲ አቨሬጅሊ ሳይዛቸው ምን ያክል ነው ወይም ቮሊዩማቸው ምን ያክል ነው? ዛት ሚንስ ኤምሲ ኢዝ ኢኳልስ ቱ ሄማቶክሪት ሲካፈል ኢች ኢንዲቪጁዋል አርቢሲ ማለት ነው። ዚስ ኢዝ ኤምሲኤች የምንለው ደግሞ እያንዳንዱ አርቢሲ ምን ያክል ሄሞግሎቢን ኮንሴንትሬትድ አድርጓል ማለት ነው በውስጡ አቨሬጅሊ በፒኮግራም እያንዳንዱ አርቢሲ በፒኮግራም ምን ያክል ሄሞግሎቢን ኮንሴንትሬትድ አድርጓል እያንዳንዱ ማለት ዛት ሚንስ ኤምሲኤች ኢኳልስ ሄሞግሎቢን ሲካፈል ኢች አርቢሲ አይደለ ሄሞግሎቢን ሲካፈል ለአርቢሲ ማለት ነው። በፒኮግራም ምን ያክል አርቢሲ የአርቢሲ በፒኮግራም ምን ያክል ሄሞግሎቢን ኮንሴንትሬትድ አድርጓል ማለት ነው አቨሬጅሊ ማለት ነው። ዛት ሚንስ ከ32 እስከ ከ27 እስከ 32 በአቨሬጅሊ ኖርማል ሬንጅ አለ። ኤምሲኤች ሲ የምንለው ደግሞ አጠቃላይ ፓክድ ከሆኑት ሴሎች ምን ያክሉ ምን ይሆናል ምን ያክሉ ሄሞግሎቢን ኮንሴንትሬትድ ሆኗል አጠቃላይ ዘሆል። ይሄ ኤምሲኤች የምንለው ሚን ኮርፖስኩላር ሄሞግሎቢን የምንለው እያንዳንዱ አርቢሲ ምን ያክል አቨሬጅ ኦር ዋይት ኦፍ ሄሞግሎቢን ይይዟል ነው። ይሄ ኤምሲኤች ነው። ኤምሲኤች ሲ የምንለው ደግሞ ሚን ኮርፖስኩላር ሄሞግሎቢን ኮንሴንትሬሽን የምንለው አጠቃላይ ፓክድ ከሆነው አርቢሲ ኮንሴንትሬሽን ኦፍ ሄሞግሎቢን ምን ያክል ነው ነው። ዛት ሚንስ ኖርማል ሬንጁ ከ32 እስከ 36 ባለው ሬንጅ ነው ማለት ነው። ዛት ሚንስ ይሄንን አርቢሲ ኢንዱስድ ሐሳቦችን በደንብ ያዙልኝ። ከዛ በኋላ እንግዲህ ማይክሮሳይቲክ ሃይፖክሮሚክ አኔሚያ የምንለው አርቢሲ ኢንዱስድ እንግዲህ ዛት ሚንስ እዚህ ጋር እንደምናያቸው ኤግዛምፕል እዚህ ጋር አይረን ዲፊሸንሲ አኔሚያ፣ ታላሲሚያ አለ፣ አኔሚያ ኦፍ ክሮኒክ ዲዚዝ አለ፣ ሴሮብላስቲክ አኔሚያ አለ። ይሄ እነዚህ ኤግዛምፕሎች ናቸው። ነገር ግን እነዚህ ማይክሮሳይቲክ ስንል ምን ማለት ነው? ኤምሲቪ ቫልዩ ምንድነው? ዝቅተኛ ነው ማለት ማይክሮሳይቲክ ሚንስ ዲስ ዘ ሳይዝ ቤስድ ኦን ምን ይላል? ዘ ሴልስ አር ስሞለር ዛን ኖርማል ሴልስ ቤስድ ኦን ኢት ኢዝ ማይክሮሳይቲክ that's why they are microcytic and also paler than normal because they contain less hemoglobin that means hypochromic ይባላል ማለት ስለዚህ ማይክሮሳይቲክ ሃይፖክሮሚክ አኔሚያ የምንላቸው ምን አይነት አኔሚያዎች ናቸው? ኤምሲቪ ቫልያቸውም እና ኤምሲኤች ቫልያቸው ከኖርማል ሪፈረንስ ሬንጅ በታች የሆኑ ሴሎች ምን ይባላል? ማይክሮሳይቲክ ሃይፖክሮሚክ አኔሚያ እንላቸዋለን ማለት ነው። ኤግዛምፕሎቹ እነዚህ አሉ። በደንብ እናያቸዋለን በኋላ። ኤግዛምፕል አይረን ዲፊሸንሲ አኔሚያ ምን እንደሆነ፣ ታላሲሚያ ምን እንደሆነ፣ አኔሚያ ኦፍ ክሮኒክ ዲዚዝ፣ ሴሮብላስቲክ አኔሚያ ምን እንደሆኑ በደንብ ስለምናያቸው እዚህ ጋር እንደ መግቢያ ግነት ማይክሮሳይቲክ አኔሚያ ሃይፖክሮሚክ አኔሚያ ማለት ምን ማለት ነው? ከአርቢሲ ኢንዱስዳቸው በታች ኖርማል ሪፈረንስ በታች ሆኖ ሳይዛቸው የተገኙ አኔሚያዎች ማይክሮሳይቲክ ሃይፖክሮሚክ አኔሚያ ናቸው። ሌላኛው ኖርሞሳይቲክ ኖርሞክሮሚክ አኔሚያ። ይሄ ደግሞ ሞርፎሎጂውም ሆነ እንትኑ ኖርማል ነው። የተከሰተው አኔሚያው የተከሰተው ቢኮዝ ኦፍ ዋት ዲክሪዚንግ ኢትስ ኤርትሮሳይት ማለት አርቢሲው ቀንሶ ነው እንጂ ሳይዙም ሆነ ከለሩ ተመሳሳይ ኖርማል ነው። ዛት ሚንስ ኤምሲቪው ኖርማል ነው፣ ኤምሲኤች ኖርማል ነው። ነገር ግን ምንድን ኤምሲኤች ሲም ኖርማል ነው። ምንድነው የተከሰተው? አርቢሲ ነምበር ነው የቀነሰው። ዛት ሚንስ ይሄ ችግር ምንድነው? አይዘር ፕሮዳክሽን ሊሆን ይችላል፣ አይዘር አኪዩት ብለድ ሉዝ ይችላል፣ አይዘር ሄሞላይዝም ሊሆን ይችላል። እንደዚህ የሆነው እሱን እናያለን። ኤግዛምፕል አፕላስቲክ አኔሚያ ኢት ኢዝ ፕሮዳክሽን ፕሮብለም፣ አኪዩት ብለድ ሉዝ ኢት ኢዝ ኮዝ ኦፍ ብሊዲንግ ሊሆን ይችላል። ስለዚህ በዚህ ምክንያት ኖርሞሳይቲክ ኖርሞክሮሚክ አኔሚያ የምንለው እንትኖቹ ይሄ ኤምሲቪ ኤምሲኤች ቫልዩ ኢት ኢዝ ኖርማል ነው የተከሰተው። አኔሚያው የተከሰተው ኤምሲቪ ኤምሲኤች ኖርማል ነው፣ ግን አኔሚያ የሆነው ዲዩ ቱ ዲክሪዚንግ ኢት ኢዝ ነምበር ማለት ነው። ሌላኛው ማክሮሳይቲክ ኖርሞክሮሚክ አኔሚያ ደግሞ ይሄ ኤምሲቪው ከፍተኛ ነው ዲዩ ቱ ኢት ኢዝ ማክሮሳይቲክ ከመቶ በላይ ነው ማለት ነው። ኖርሞክሮሚክ ስንል ኤምሲኤች ሲ ኢት ኢዝ ኖርማል፣ ኤምሲቪው ይጨምራል። ኤምሲኤች ሲ ኖርማል የሆነበት እንዴት መስራት? ኤምሲኤች ሲ ማለት አጠቃላይ ፓክድ ከሆነው አርቢሲ ምን ያክል ኮንሴንትሬሽን ኦፍ ምን አለ ነው? ሄሞግሎቢን አለ ነው አይደል? ዴፊኒሽኑ ኤምሲኤች ሲ ዛት ሚንስ እዚህ ጊዜ ማክሮሳይቲክ ሲሆን ሳይዙ ይጨምራል አይደለ? ሳይዙ ሲጨምር በዛውም ልክ አብሮ
የሄሞግሎቢን መጠኑም ይጨምራል። ነገር ግን ኮምፔር ቱ ሪላቲቭ ቱ ሳይዝ ስለምንወስደው ፕሮፖርሽናል ነው የሚጨምረው። ሄሞግሎቢኑም ሲጨምርም ሳይዙም አብሮ ነው የሚጨምረው። ዛት ሚንስ ሄሞግሎቢን ሲካፈል ለሄማቶክሪፕት አይደል የምናደርገው እንትን ኤምሲኤች ልን በዛን ጊዜ ሳይዙ አብሮ ፓክድ ሳይዙ እየጨመረ ስለሚሄድ ፕሮፖርሽናል ስለሚሆን ኢንክሪዝ የሚያደርጉት በዚህን ጊዜ ኤምሲኤችሲ ኖርማል ነው የሚሆን። ሲካፈል ስትሰራው ኖርማል ነው የሚሆን። እኩል ነው እየጨመረው ያለ ማለት ዛት ኤምሲኤችሲ ኖርማል ነው። ኤምሲኤችቢ ግነት ይጨምራል። ኤምሲኤችም በተመሳሳይ ይጨምራል። ምክንያቱም ሄሞግሎቢን ይጨምራል፣ ግን ኤምሲኤችሲ ኖርማል ነው የሚሆን። ኤግዛምፕል ቫይታሚን B12 ዲፊሸንሲ፣ ፎሌት ዲፊሸንሲ፣ ዚስ ኢዝ ማይክሮሳይቲክ ኖርሞክሮሚክ አኒሚያ። እነዚህን በደንብ ዲፕሊ አንድ በአንድ ስለምናያቸው በደንብ ትከታተሉኛላችሁ። ፓርት 2 ኢዝ ኮንቲኒዩ። ውድ የኢትዮ ሜድ ላብ አካዳሚ ተከታዮች የዛሬው ቪዲዮአችን ይህንን ይመስላል። ሐሳብ ኮሜንት ካላችሁ ሐሳባችሁን ፎርዋርድ አድርጉኝ። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ